ፊደሉ እንደ ስጋ ነው ቁጥሩ እንደ ነፍስ ነው አንድ ነገር በማየት ምንም ልታደርገው አትችልም ምግብ ከሆነ በመቅመስና በማጣጣም ነው ልትጠቀምበት ምች ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሐሳብ አለ መከተል አይለበትም እሱ በዛ ከሄደ አንተ በዛ በጣም በብዙ ርቀት ቁጥሮች በመሰረታዊ ነገሩ ቀላል ነገሮች አይደሉም ኢዚ ኢኳል ቱ ኤም ስኩዌርድ ስትልኮ ፊደልም ቁጥርም አለው አይደለ ሁሉም ነገር የፊደልና የቁጥር ውጤት ነው የቃል ውጤት ነው ፊደሉ እንደ ስጋ ነው ቁጥሩ እንደ ነፍስ ነው ለምሳሌ እግዚአብሔር ባንድም በሌላም ይናገራል ሰው ግን አያስተውልም ይባላል አይደለ ይሄን ለማወቅ ማስተዋይ መሆን አለበት ማለት ነው ለኔ አንድ ሲታየኝ አውቀዋለሁ ምን እንደሆነ ሜሴጁን ረድተዋል በሚገባ ረድተዋለሁ ቱቱ ለምሳሌ ሁለትዮሽ ሆኖ ቢመጣ አንድ ብሎ ቢመጣ አውቀዋለሁ ለኔ 37 ቢታይ 2 ቢታይ 1 ቢታይ 11 ቢታይ 2 ቢታይ በትክክል ስለማቀው መልክቱ ይገባኛል ነው በቃ መልክቱ አንድ ነገር ከገባ ከዛ ምን ታረጋለህ የራስ ውሳኔ ነው መረጃ ሰጠክ ማሁን ምን ብዬ ልነግርህ እችላለሁ መረጃውን አይተመጠቀም ያንተ ነው ለምሳሌ የሀገርን ህግ ብታውቅ በተጠቀመው አንተናል በህጉ ኦፍ ኮርስ ብዙ ቤኔፊቶችም ካሉ ተጠቀማለህ ካላወቅስ አጎዳበታለህ በቃ ትጎዳለህ መረጃውን አይተ ተጠቀምበታለህ አንዳንዱ ኢንተለጀንስ መረጃ ሊሆን ይችላል ለምሳሌ ሂድ ከዚህ ሊል ይችላል ቁጥሩ ነው የሚነግርህ ነው ጀስት ነምበር ኮሙኒኬት ያደርጋል መሄድ ትቻለብህ ማለት ነው ዋው ምክንያቱም ሁሉም በእግዚአብሔር ተፈጥሮ ሁሉም ነገር 99 ነገደ መላእክት እኮ ስትል ቁጥር ነው አይደለ 99 ኢየሩሳሌም ሰማያዊት ስትል 12 በሮች 12 እንድን 12 እንትን ስትል ኮዱ 12 ነው አይደለ ሁሉም ኮድ ነው ቅድም ያልኩ 32 የልብ መክፈቻ ቁጥር ነው ፓስወርድ ነው ሶ ያምባይ እኔ እንዴት እንደምጠቀምበት ማቀው እኔ ነኝ ነው አሁን ስለ 3 ቁጥር የተጻፈው ነገር በጣም ደስ ይላል ለምሳሌ አንዱ ስለ 3 ቁጥር እኛ ነፍስ መንፈስና ሰውነት ነን ብዙ ቦታ ተገልጧል እሺ ምንድነው ላደርግ የምችለው ነው አወቅኩኝ በቃ 3 ቁጥር 7 ቁጥር አወቅኩኝ መድገም ነው መደገም ለምሳሌ ለክሳን እግዚኦ ማርነክስ 12 ጊዜ ይባላል what do I do ምን ላርግበት ነው አሁን የጥያቄ አለቃ ገብረሃና አንዱ ጠየቃቸው በረሃብ ዘመን ቁራሽ ዳቦ ሰጡት ምን ላድርግ አላቸው ሁሉንም አስተምሩኝ ተላለ ብለው አሉት በቃ ቅድም ያልኩት ነገር አለ አንድ ነገር በማየት ምንም ልታደርገው አትችልም ምግብ ከሆነ በመቅመስና በማጣጣም ነው ልትጠቀምበት ምች መጀመሪያ ዕውቀቱ ሊኖርህ ይገባል ስለዚህ ከምን ይላል ለመሪከ ጠቢበት ሎ ሲራክ ነው ጠቢብን ስታዩ ተከተለው ይላል ወሃ በመድረከ ሆተ ቤቱ ለያንሳይል ሰኮናከና ሁሌ በሱ ደጅ ተመላለስ ይላል አው ስለዚህ ከሚያውቁት መጠየቅ ጥሩ ነው ዕውቀት አራት ነው ይላሉ ፈላስፎቹ ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሐሳብ አለ ሁለተኞቹ ያውቃሉ ማወቃቸውን አያውቁም ሶስተኞቹ አያውቁም አለማወቃቸውን ግን ያውቃሉ አራተኞቹ አያውቁም አለማወቃቸውንም አያውቁም የሚል ፍልስፍናዊ ሐሳብ ያለ ከባድ ነው ስለዚህ ይሄን ነገር ለማወቅ ያውቃል ማወቁን ከሚያውቅ ሰው ብቻ ተማር አትልፋ በጣም አጭር መንገድ ነው በቃ ማወቁን ያውቃል ስለዚህ በደንብ አግባቡ ያስረዳል አይደል ሁለተኛው ያውቃል ግን ማወቁን ካላወቀ ታነቀዋለ አይደል ተቀሰቀሰዋለ ያስኩት ነገር ለካ እንደዚህ የከበረ ነው ይላል ምሳሌ አሁን ፊደላችን በዛ በሰሜን አሜሪካ በነበረው ኮንፈረንስ እስከ ሳይበር ሴኩሪቲ ድረስ ከአይ ማሰልጠን ድረስ እንሂድበት ተብሎ ከፍ ሲል ይሄ ያያዘው ሰው አያውቀው ምንድነው ቅርጹ ብቻ ቅርጽ ሆኖ ነው የሚታየው ኢቭን ጂኦሜትሪው ራሱ ኃይል አለው ኤነርጂ አለው ያንዳንዱ ፊደል ኃይል ተሸክሟል ለኔ እና ኬኦስ የሚፈጥር ነገር አለ አንዳንድ ጭቅጭቅ ምናምንና ታቋለ ኤነርጂን ያንዳንዱ ፊደል ላይ ያለውን ተጠቀማለህ የእሳት ኃይል ያለው አለ ውሃ አለ ነፋስ አለ መሬት አለ ታቋለ እንተና ምታወጣውንም ትጠነቀቃለህ ብላ አፍ እንዳመጣልህ አትናገርምና የያዘውን ስታሳይ ይሄ ነው እንዴ ብሎ እንዲነቃ ታደርጋለህ አያውቅም አለማወቁን የሚያውቅ ሰው ይጠይቃል ታስረዳዋለህ አያውቅም አለማወቁን የማያውቅ ሰው ግን በፍጹም መከተል አይለበትም እሱ በዛ ከሄደ አንተ በዛ በጣም በብዙ ርቀትና
እንዴት እናድርገው ከተባለ ማወቁ ራሱ ያስይዛል። ሁሉንም ነገር መምህር አያስተምርም። መንገዱን ያሳይሃል፣ ፓስወርዱን ያስረዳሃል። ፓስወርዱን የመንካት እና አክሰስ የማድረግ ያንተ ፈንታ ነው፣ የሱ ፈንታ አይደለም።